ሰላም እንዴት ናችሁ? ዳንኤል ደገማ አብዛ እባላለሁ። የንድፍ ዲዛይን ፋውንደር እና ጀነራል ማኔጀር ነኝ። ንድፍ ዲዛይን በምን ያምናል መሰላችሁ? ኤቭሪባዲ ሃዝ ኤ ዩኒክ ስቶሪ ቱ ቴል ብለን እናምናለን። ሰው በዋነኝነት የሚሰራው ቆዳ ውጤቶች ላይ ነው። ስለዚህ ኤኒቲንግ ዊዝ ሌዘር ንድፍ ዲዛይን ላይ እንሰራለን ማለት። ዛሬ ደግሞ የነበረን ቆይታ ከመርድ ጋር ነበረ። አይ ሶሉሽን ፋውንደር እና ሲኢኦ። እዚህ ላይ የነበረን ጥሩ ነገሮች ተነስተዋል፣ ጥያቄዎችም ተነስተዋል። ኦርጋናይዜሽናል ካልቸር በጣም ኢምፖርታንት የሆነ ነገር ነው። አንድ የወደድነው አባባል የያዝኩት ምንድን ነው፣ ካልቸር ኢትስ ስትራቴጂ ፎር ብሬክፋስት አይነት ኮንሰፕት የተነሳ እና እኛ አስ ፋውንደር ወይ ደግሞ እንደ ኤክስኪዩቲቭ የራሳችን የሆነ ካልቸር ኢንቴንሽናሊ ክሬት ካላደረግን ማንም ሰው ተነስቶ ወይ ደግሞ የሚመጣው ቲም የሚፈጥረውና በኋላ ችግር ላይ እንወድቃለን ማለት ነው። ያ ተነስቷል። ሌላው ደግሞ ምንድነው ያው ኢንተርፕረነሪያል ጆርኒ ላይ በጣም ብዙ ቻሌንጆች ይኖራሉ። ያው ቀላል የሚባል አይሆንም ማለት ነው። ስለዚህ በተሻለ መጠን ከፊታችን ያለውን ወይ ደግሞ ትንሹን ነገር እየጨረስን መሄድ ለተሻለው ነገር ያዘጋጀናል ብለን እናስባለን እና እሱም ተነስቷል። ዋናው ምንድነው ያው መጠንከር የሚባለው ነገር እንግዲህ ከሱ ጆርኒ የተማርነው ነገር ነው ብዬ አስባለሁ እና እንደውም አንድ ጥያቄ ተነስቶለት የመለሰበት መልስ ያስደንቅ ነበር። ተመልሰ ብትጀምረው ከምፕኒን ትጀምረው ነበር ሲባል እንዲህ መሆኑን ባቅ አልጀምረውም ነበር ሲል ነበር እና ሌላኛው እሱን ተምረናል። ጆርኒ በጣም ቻሌንጂንግ ነው። ያንን ግን ቻሌንጅ ምንድነው ጠንክረን ጸንተን በጽናት እና ደግሞ በርትተን ማለፍ ይኖርብናል የሚል ሀሳቦች ተነስተዋል። ሌላኛው ደግሞ ሁሉም ሰው አንትርፕረነር መሆን አለበት ተብሎ አይታሰብም። አንዳንድ ጊዜ ሁሉም ፋይናንሻሊ ስቴብል ለመሆን ነው የራሱን ቢዝነስ መጀመር የሚፈልገው፣ ግን ተቀጥሮም ቢሆን የራሱን ፋይናንሻል ስቴቢሊቲ ማስጠበቅ ይችላል የሚል ሀሳብ ተነስቶ ነበርና ውጭ ሀገር ያሉ ሲኢኦዎችን እንደ ምሳሌ ለማንሳት ተሞክሯል። እነዛ ሰዎች በሚሰሩበት ኩባንያ ላይ በጣም መልቲቢሊየነር እንደሆኑ ሜንሽን ተደርጎ ነበርና እነሱም እንደ ምሳሌ መጠቀም እንችላለንና ተቀጥረንም ቢሆን ሁሉም ሰው ስራ ፈጣሪ ከሆነ ማን ለዛ ሰው ይሰራለታል የሚል ሀሳብ ተነስቶ ነበርና ባለንበት በተሰማራንበት ቦታ ላይ ሆነን ውጤታማ መሆን እንችላለን፣ ሀብታም መሆን እንችላለን የሚል ምሳሌ ተነስቶ ነበርና ጥሩ ኤክስፒሪየንስ ሼሪንግ ነበረ። ቴንክ ዩ ቬሪ ማች መርድ። በዚህ አጋጣሚ ዲስራፕተርስ ደን በጣም ጥሩ ለስታርትአፕ ላይ ለተሰማሩ ወይ ደግሞ ኢንተርፕረነሪያል ጆርኒ ላይ ለመግባት ላሰቡ ሰዎች በጣም ትልቅ መድረክ ነው ብዬ አስባለሁ። እኛ እንግዲህ የዛሬ 2 ዓመት ሲጀመር አካባቢ ትንሽ እያለ ነበረ የምናውቀው። በደንብ ኮንሲስተንትሊ እንመጣ ነበር። ብዙ ኦፖርቹኒቲዎችን አግኝተናል በዛ ምክንያትና ያ ምን ይጠቅማቸዋል? አዳዲስ ሰዎች በዛም ይማራሉ። ኤክስፒሪየንስ ካላቸው ሰዎች ይማራሉ። እዚህ ካለው ኮሚኒቲ አንዳንድ ሰው ሂውማን ሪሶርስ ላይ ጎበዝ ሊሆን ይችላል፣ አንዳንድ ሰው ማኔጅመንት ላይ ጎበዝ ሊሆን ይችላል፣ አንዳንድ ሰው ደግሞ ፋይናንስ ላይ ጎበዝ ሊሆን ይችላልና አንዳንድ ሰው ደግሞ ገቢዎች ላይ ጎበዝ ሊሆን ይችላልና ያንን ነገር ምንድነው ኦል ኢን ዋን ማግኘት ይችላል ብዬ አስባለሁ። ስለዚህ በየሳምንቱ የተለያዩ ቶፒኮች ይነሳሉ። ቅዳሜ ቀን አፍተርኑን ነው። በተቻለ መጠን ያንን ሰዓት አመቻችቶ ሰው ቢመጣና የዚህ ድል ተጠቃሚ ቢሆን ባይ ነኝ። ምክንያቱም እኛ እንደ ካምፓኒም እንደ ግለሰብም ብዙ ነገር ተምረናል ብዬ አስባለሁ እና ያው እንደዚህ ትልቅ እንግዳዎችም ይጋበዛሉ። ስራ ዓለም ላይ ረጅም ጊዜ 10 ዓመት 15 ዓመት የቆዩ ሰዎች ይጋበዛሉ። ከዛ ደግሞ ፋውንደርስ አካዳሚም የዚህ አንዱ አካል ነው የዲስራፕተርስ። ስለዚህ እዛ ላይ ብዙ ነገሮች መማር ይችላሉ ብዬ አስባለሁ ሰዎች። ሰው በጣም ትልቅ ኦፖርቹኒቲ ነው። ቅዳሜ 22 የሚገኘው ሲቲ ፖይንት ቢልዲንግ ኢፍ አይ አም ናት ሮንግ እዛ ላይ 6ኛ ፎቅ ላይ ኤሌክስ ያለበት ቦታ ላይ መታችሁ ብትካፈሉ ብዙ ነገር ታተርፉበታላችሁ ብዬ አስባለሁ። አመሰግናለሁ።